አራት ማዕዘን በማንኛውም ሼፕ አስቀድመን ከለር ብንሰራ ይመረጣል። ከዛ ሙቭ ቱል ከለሩን መቀየር ከፈለጋችሁ ትችላላችሁ። እኔ ተመችቶኛል። ድራግ ላርግና አልትን በመያዝ ይሄኛውን ከለሩን ጀስት ላይክ እንደዚህ ይሄን ከለር ላርገው። እነዚህ ሁለቱን ከለር በመጠቀም ቆንጆ ከለር ኮምቢኔሽን አላቸው እነዚህ ሁለት ከለሮች። ልስራ። የመጀመሪያው በቴክስት ነው እንግዲህ አሁን የምቆርጠው ቴክስቱን ነው የምቆርጠው። በቴክስት ከዚህ በፊት ያየ ነው አንድ ክብ ላይ ኦር የሆነ ሼፕ ላይ እዛ ላይ ነው በቴክስቱ የቆረጥ ነው። አሁን ግን ቴክስቱን ነው ራሱ ነው የምንቆርጠውና እንዴት እንደምናደርግ እናያለን። ሼፕ ቢልደር ነው የምንጠቀመው ለዚህ ኮንሰፕት። ክሊክ እናደርግና ለምሳሌ እንጻፍ። ለምሳሌ እኔ ያሬድ ልበል። ሽፍትንና አልትን በመያዝ ሳይዙን እንዴት ትንሽ እንጨምር፣ ቦልድ ይሁን። ሌላ ፎንት ለምረጥ። በዚሁ አጋጣሚ ቲንክ አሪፍ ኢፌክት ነው ወድጄዋለሁ እኔ። ቦልድ ደግሞ ሳረገው ቆንጆ ይሆናል። ያ ሽፍትንና አልትን በመያዝ ቆንጆ ነው። ናይስ። አሁን ይሄ ቴክስት ነው እንደምታዩት። ይሄንን ቴክስት ከለሩን የሆነ ሌላ ከለር ላርግና ለስራ እንዲመቸኝ ወደ ክሬት አውት ላይ ልቀይረው ወደ ሼፕነት። ምክንያቱም ሎጎ ላረገው ነው ይሄንን ቴክስት ማለት ነው። ቀጥታ ሎጎ ላረገው ስለሆነ ክሬት አውት ላይን መሆን አለበት። ክሬት አውት ላይን እናርገው። ዜን አንግሩፕ ማድረግ እንችላለን። እናርገው። እሺ አንግሩፕ እናርገው። ዜን ባዶ ቦታ ክሊክ አድርግን በኋላ ፔንቱል በመምረጥ ፔንቱል ስንመርጥ እንግዲህ ስትሮክ ነው የምናደርገው ብለን ብዙ ጊዜ አውርተናል። ከዚህ ጋር እንጀምርና ለምሳሌ ከውጪ ክሊክ ልበል። እዚህ አካባቢ ላይ ልምጣ። እንደዚህ አይነት ድሮይንግ ልስራ። እዚህ ጋር ልምጣና ደግሞ እንደዚህ አይነት ላይ ልስራ። ዛችን ልቁረጣት። ቴክስት ጻፍኩኝ። ክሬት አውት ላይ እናደረኩት። ራይት ክሊክ ብለን አንግሩፕ አደረግነው። ዜን ሙቭ ቱል ነክተን ባዶ ቦታ ክሊክ ከነካን በኋላ ፔንቱል ሰሌክት በማድረግ ስትሮክ በማድረግ እንደዚህ አይነት ላይን ሰራን ማለት ነው። ለምሳሌ ይሄ ሙቭ ቱል ነካና ባዶ ቦታ ክሊክ እናድርግ። ዜን አሁን የላይኞቹን ይሄ በቃ ይቆርጧል በሼፕ ቢልደር። የታችኛውን ሌላ የላይኛውን ሌላ ቀለም እናድርግ። ኦር ተመሳሳይ ከለር እናድርግ። ይሄኛውን ብቻ ከለሩን እንቀያየራለን። ለምሳሌ ምን እናድርገው? ሁሉንም ከለራቸውን አንድ አይነት እናድርግ። ያን ከማድረጋችን በፊት በዳይሬክት አይድሮፕ ይህን ከለር እንምረጥና ወደፊት እናድርገው። ዜን ኮንትሮል ኤ እንንካ። ሼፕ ቢልደር ችንም ክሊክ፣ ይህንንም ክሊክ፣ ይህንንም ክሊክ፣ ይህንን ክሊክ፣ ይህንን ክሊክ፣ ይሄን ነካ። ሎጎ ስለሆነ የምናደርገው ይህንን ቴክስት ተመሳሳይ ሁሉን ባይሆን አሪፍ። ይችን ብቻ ነጥለን እንቀይራታለን። የላይኛውን ሌላ ከለር የታችኛውን ሌላ ከለር ማድረግም እንችላለን። ግን እንደ ሎጎ ውበት እንዲኖረው አንዷን ብቻ ከላይ ያለችዋን ነጥለን ከለር ብናረጋት ስለሚመረጥ ሙፍቱን ነካና ባዶ ቦታ ክሊክ ነካለሁ። ዜርችን ሴሌክት ላድርግና ባይድሮፕ ይህንን ልምረጥለት። ዜን እነዚህን እናጥፋቸው። ላይኖቹ ውጭ ያሉት ላይኖች ይጥፉ። ቆንጆ ስራ ነው። እነዚህን እንዲታይ የተሰራው ስላይስ በደንብ እንዲታይ መቆረጡ እንዲታይ ከታች ያሉት እንደዚህ ሁሉንም እንዲሰሌክት ላድርግና እዚህ ጋር እንዲመጣ ሰሌክት ላድርግና በቀስታችሁ ኪቦርዳችሁ ላይ ባለው ቀስት ትንሽ ሳይበዛ እንደዚህ እናወርደዋለን። ያ ቲንክ ቆንጆ ስራ ይመስላል። ሁሉንም ሰሌክት አድርገን ትንሽ ሳይዙን ቀነስ እናድርገው። ናይስ ወርክ። ይሄን ካረገን በኋላ አሁን ተጨማሪ አንድ ሼፕ እንስራለት። በምን እንስራ? ኢሊፕስ እናምጣና በስትሮክ በስትሮክ ኢሊፕስ እንስራ። እንደዚህ ዙሪያውን ማለት ነው። ይሄንን ኢሊፕስ ኤዲት ኮፒ
ኤዲት ፔስት ኢን ፍሮንት እንበልና ሽፍትን በመያዝ እንደዚህ ብቻ እንስራ። ሽፍትን ይዛችሁ እሺ፣ ሽፍትን ሳትይዙ ሳይሆን ሽፍትን ይዛችሁ እንደዚህ አይነት ቅርጽ እንስራ። ቆንጆ ይመስላል። ዜን ኦል ሰሌክት እናደርጋለን። ከዛ በፊት የዚህኛውን ከለር እንምረጥ። ለምሳሌ የኛውን ከለር ማድረግ ከሆነ ኦል ሰሌክት እናድርግና በሼፕ ቢልደር እችን ክሊክ እናደርጋለን ማለት ነው። ኦኬ ሙቭ ቱል ባር ቦታ ክሊክ አድርገን እችን የውስጧን እናጠፋለን። ላይክ እንደዚህ አይነት ቀለል ያለ ሎጎ በቴክስት መስራት እንችላለን ማለት ነው። ያሬድ እንድላ የስራውን ዘርፍ ታች ለምሳሌ ግራፊክ ዲዛይነር ከሆነ ግራፊክ ዲዛይነር ሊሆን ይችላል። ለምሳሌ ሴሌክት አድርጌ እዚች ጋር ማስቀመጥ እችላለሁ። ከለሩን ከራሱ መርጣለሁ። ቦልድ ከሚሆን ሬጉላር ቢሆን ያምራል ስራው። ሰው ናይስ ኢፌክት ነው። ሰው በዚህ አይነት መንገድ በቴክስት እንደዚህ አይነት ሎጎ መስራት እንችላለን ማለት ነው። አይ ቲንክ በጣም እንደወደዳችሁ ተስፋ አለኝ። ሰው በቴክስት ሎጎ መስራት ስትፈልጉ ሌሎችም በጣም ብዙ የሎጎ አሰራር አይነቶች አሉ፣ ግን እንደ ኦፕሽን ይሄ የመጀመሪያው ነው። ሌሎቹን በሂደት በጣም ብዙ በቴክስትን ብቻ በመጠቀም አንድ ሌተርን ብቻ በመጠቀም የተለያየ ሎጎዎችን እንሰራለን። ቺ እንደ ሎጎ ዲዛይን ቀለል ያለች ግን ቆንጆ ስራ ነች። በዚህ መንገድ መጠቀም ትችላለህ። አስፈላጊ ከሆነ ይሄንኑ ክሊክ አድርገን ኤዲት ኮፒ ኤዲት ፔስት ኢን ፍሮንት በማድረግ ያው ሽፍትን ይዘን እንደዚህ እናመጣውና ኦር ትንሽ መለስ አርግተን ከለሩን የታችኛውን በማድረግ ወደ ኋላ አሬንጅ ሴንድ ቱ ባክ ብንለው ደግሞ እንደዚህ አይነት ኢፌክት ደግሞ ይፈጥረናል ከራሱ ከዚሁ ማለት ነው። ሰው እንዲህ እያደረግን ስራዎቻችንን ማሳመር እንችላለን። አይ ቲንክ እንደወደዳችሁ ተስፋ አለኝ። አመሰግናለሁ።